ዘጠኙም ጣቢያ ላይ ፓትሮል እናደርጋለን እስከ ማታ 8 ሰዓት በሳምንት ሁለቴ እስር ቤት እየገባን እንጠይቃለን ፖሊሶቹ ያውቃሉ ይሄ የፖሊስ ጣቢያ ሁሉም ያውቁታል አንዳንዴ ብቻዬን ወጣለሁ ይሄ ሰላም እንዴት መጣ ነው በቃ ይሄ ሁሌ ኮንትሮል እንዴት ያደርጋል ነው ወንድሜ እኔ ከድርና ኮሚሽነርና ይሄ ነው እየዘረፉ ነው ሲባል እኔ ዘራፊ ኮንጉኝ ትክክለኛ ዘራፊ ኮንጉኝ ኮሚሽነር ተነቅቶብናልና በቃ ካንተ ጋር አልሄድም አንተም እዛቀር እኔም እዚህ ልቀር እንዲል ነው የተፈለገው ወንድሜ ስራ ነው የሚያገናኘን ህይወት ነው እየከፈሉልኝ ያለው ይሄ ልጅ እኮ ጸረ ሰላም ኃይል እኮ እስከ ሐረር ሄዶ እኮ ቆሞ የመሰከረበት እኮ ነው የሚጠሉት ለዛ እኮ ነው ይሄ ነው የሚባለው ከምንም በላይ ጀግናም ስለሆነ ነው ቆሞ ምስክር ላይ ሲፈሩ ቆሞ ጸረ ሰላም ኃይል ሰውን የገደሉት ቆሞ ፊት ለፊት ፍርድ ቤት 5-6 መስክሯል ስለመሰከረባቸው ነው ለማሸማቀቅ የሚፈልገው ሌላ ለምን አላሸማቀቀም ይሄ አይቻልም ሚሰራ ሰው ሁሌ ዱላ ይበዛበታል አይደለ እኛ ደግሞ ለምደላ ወንድሜ እያጠነከረን ነው የሚሄደው ስለዚህ ከዚህ የባሰ ለማህበረሰባችን ነው የምንሰራው ነገ የትኛውም ውጪ ኃይል አካል ካለ የትኛውም ህግ የትኛውም ምርመራ ክፍል ድሬዳዋን መጥቶ ኤኒ ታይም ላይ ማጣራት ይችላል ግልጽ ስለሆነ ማለት ነው ከዚህ ከሃይማኖትም ጋር የተያዘ በተለይ አዲስ የመጣ አሰፋፈር አለ በሃይማኖት እየተዋደኑ አንድ ሰፈር ላይ መሆን ይሄም አንዱ ስጋት የሚፈጥር እንደውም ድሬዳዋ ላይ ሶሻል ፍራግመንቴሽንም እየታየ ነው በፊት ላይ ምንም በሃይማኖት ተለያይቶ ድር አልነበረም አሁን እንደሱ አይነት ነገር አለ በብሔር የሚቋቋም ድር አለ በሚልም የሚያነሱ አካላት ስላሉ እዚህም ላይ ሀዘን ሰው ሲሞት ሁሉም ድርተኛ ነው ቤተክርስቲያን ሄዳል ፎጣ ሺቲ ለብሶ እኔ ሄጄ ቀብራለሁ ቤተክርስቲያን የትኛውም መንደር እስቲ ይምጣ ለኦሮሞ ብቻ መንደር የተሰጠ ይምጣ ለሶማሌ መንደር የተሰጠ ይምጣ በሃይማኖት ያደራጀነው ሰፈር ካለ ይምጣ ማሳያ አንድ ቢያሳዩኝ አንገቴን እሰቅላለሁ ማንንም ስለተናገረ ከድር ባይዘው የሚረበሽም አካልም አልለው አልር ለምን በረብሻ ውስጥ ያደግኩት ነኝ በችግር ውስጥ የመጣው ሰው ነኝ ችግርና ይሄ እኔን የሚያስፈራራኝ አይደለም ሌባ እስካለውንኩ ድረስ ነገም ቢሆንም ለፈለፉ አለፈለፉ የድሬዳዋን ህዝብ በተሰጠኝ ቃል ኪዳን መሰረት ብልጽግና አምኖ ባስቀመጠኝ መሰረት ህዝቤን ደምሬ በብልጽግና ሐሳቤ ደግሞ ወደ ከፍታ ማማ ከፍታ ማድረስ ነው አሁንም ቢሆን መሰራለው የሚል አቋም ስላለኝ ነው አጀብነው የፍቅር ሀገር ከተገኘማ ካችነው ማደር